አስመራን ጨምሮ በመላ ኤርትራ ከባድና አስደንጋጭ ቀውስ መከሰቱ ተገለጸ። የቀድሞ የሻዕቢያ ታጋይና በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ሙሐመድ ከሂር ኡመር ሂባ ያደረጉት መረጃ እንደሚያሳየው ሀገሪቱ ከባድ የንጹህ መጠጥ ውሃ፣ የኤሌክትሪክ እና የመድኃኒት እጥረት ውስጥ ወድቃለች ብለዋል። በአስመራ ከተማ እየተባባሰው የመጣ የውሃ እጦት ነዋሪዎችን ለከፍተኛ እንግልት የዳረገ ሲሆን ህዝቡ ለተለያዩ አገልግሎቶች የሚውል ጨዋማ ውሃ በቦቴ ለመግዛት ተገደዋል ብለዋል። ከዚህም በተጨማሪ በየሰዓታት ኤሌክትሪክ መቋረጡ እና እንደ ፓራስታሞል ያሉ ተራ መድኃኒቶች መገኘት አለመቻሉ የዕለት ዕለት ኑሮውን ፈታኝ አድርጎታልም ብለዋል። ተመራማሪው እንዳሉት የኑሮ ሁኔታው ይህን ያህል የተባባሰ ቢመጣም የኢሳያስ አፈወርቂ መንግስት የውትድርና እና የግጭት ፖሊሲ ግን አልተቀየረም ብለዋል። ለብዙ ኤርትራውያን አሁን ላይ ትልቅ ስጋታቸው ውጫዊ ጠላት ሳይሆን የገዛ አገራቸው ስርዓተ ፖሊስ መሆኑን መረጃው ያመለክታል። እንደዚሁም የኤርትራውያን ምሁራንና የኤርትራውያን ህዝብ ይህንን ተከትሎ ኢሳያስን በጽኑ እያወገዙም ነው ተብሏል።